ብዙዎቻችን በስልካችን ላይ አማርኛን አቀላጥፈን የምንጽፈውን ያህል በኮምፒውተራችን ለመጻፍ ያስቸግረናል። ምክንያቱ ደግሞ ኮምፒውተር ላይ አማርኛን ለመጻፍ የምንጠቀመው የእንግሊዝኛ ፊደሎችን መሆኑ ነው። እውነታው ግን ኮምፒውተር ላይ አማርኛን መጻፍ ከሞባይልም የተሻለ በጣም ቀላል ነው። ለማወቅ ግን እነዚህን ሁለት መስፈርቶች ማሟላት ያስፈልጋቸዋል። የመጀመሪያው ኪቦርዳችሁ ላይ የትኞቹን የእንግሊዝኛ ፊደላት ስትነኩ ወደ አማርኛ ፊደል እንደሚቀየሩና እንደሚናበቡ ማወቅ ነው። ሁለተኛው ደግሞ ያለመሰልቸት ያወቅነውን ደጋግመን መለማመድና ለማስታወስ መሞከር ነው። በዚህ ቪዲዮ በአንድ ቀን ውስጥ አማርኛን ያላጋዥ የምትጽፉበትን ቀላል መንገድ ነው ማሳያችሁ። ፍጥነታችሁን ደግሞ በጊዜ ሂደትና በመደጋገም ታመጡታላችሁ። ስለዚህ በመጀመሪያ የምናደርገው የአማርኛ ፊደላት ከ እስከ ፐ በእንግሊዝኛ ፊደል እንዴት እንደሚተኩ ማወቅ ነው። ይሄም ማለት ሀ ኤች ነው፣ ለ ኤል ነው፣ መ ኤም ነው፣ በደግሞ ቢ ነው። በዚህ መሰረት ከ እስከ ፐ ያሉት ፊደላት ቀጥታ ወደ እንግሊዝኛ ፊደል ሲወከሉ ምን ሊሆኑ እንደሚችል ማወቅ ነው። ይሄን ደግሞ እዚህ በምታዩት የማስተማሪያ ወረቀት ላይ የትኞቹ የእንግሊዝኛ ፊደላት የትኞቹን የአማርኛ ፊደላት እንደሚወክሉ ማየት ትችላላችሁ። በመቀጠል ተመሳሳይ አነባበብ ያላቸው ፊደላት እንዴት እንደሚጻፉ እንማራለን። ለምሳሌ ሶስቱን ሃዎች መጻፍ ፈልጋችኋል እንበል። ኪቦርዳችሁ ላይ ኤችን ስትጫኑ የሚጽፍላችሁ ሀሌታ ሃን ብቻ ነው። ስለዚህ ሐመርሃንና ብዙሃን ሃን ለመጻፍ የግድ ተጨማሪ ቁልፎችን መጫን አለባችሁ። አማርኛ ስንጽፍ የምንጠቀማቸው ሁለት ተጨማሪ ቁልፎች ሽፍትና ካፕስሎክ ይባላሉ። በዚህ መሰረት ሽፍትን ይዛችሁ ኤችን ስትጫኑ ሐመር ሃ ይሆናል። ካፕስሎክን አብርታችሁ ኤችን ስትጫኑ ደግሞ ብዙሃኑ ሃ ይሆናል። በተመሳሳይ ቲን ስትነኩ ተ ይሆናል። ሽፍትን ይዛችሁ ቲን ስትነኩ ደግሞ ጠ ይሆናል። ካፕስሎክን አብርታችሁ ቲን ከተጫናችሁ ደግሞ ጸ ይሆናል። በዚህ ምሳሌ መሰረት ኤስን ብትጫኑ እሳቱ ሰ ይሆናል። ሽፍትን ተጭናችሁ ኤስን ብትጫኑ ደግሞ ንጉሱ ሰን ይጽፍላችኋል። ካፕስሎክን አብርታችሁ ኤስን ከተጫናችሁ ደግሞ ሸን ይጽፍላችኋል። ስለዚህ በዚህ መሰረት እነዚህ የሚቀየሩ ፊደሎችን በተወሰኑ ደቂቃዎች ውስጥ ለማጥናት እንሞክራለን። ፊደሎችን በምንጽፍበት ጊዜ ምን መጫን እንዳለብን ማወቅ ከፈለጋችሁ በሰራውት የፊደሎች ምሳሌ በቀኝ በኩል ምን ተጭናችሁ መጻፍ እንደምትችሉ ሙሉ ማብራሪያ ስላለ እሱ መጠቀም ትችላላችሁ። ሶስተኛውና ዋናው ነገር ደግሞ የጻፋችኋቸውን ፊደሎች ማናበብ ነው። እዚህ ላይ ለሁሉም ፊደሎች የምንጠቀመው አናባቢ 6 ነው። እነሱም ዩ አይ ኤ ዋይ ኢ ኦ ናቸው። በዚህ መሰረት ሁሉም የመጀመሪያ ሀ ለሐመር ሃ የምንላቸው ፊደሎች በሙሉ አናባቢ ያስፈልጋቸው። በዚህ ምሳሌ መሰረት ሃን ለመጻፍ ኤች፣ ሁን ለመጻፍ ኤች ዩ፣ ሂን ለመጻፍ ኤች አይ፣ ሃን ለመጻፍ ኤች ኤ፣ ሄን ለመጻፍ ደግሞ ኤች ዋይ፣ ህን ለመጻፍ ኤች ኢ እንዲሁም ሆን ለመጻፍ ኤች ኦን እንጠቀማለን። እዚህ ላይ የምታዩት የአነባበብ ስርዓት ለሁሉም የአማርኛ ፊደሎች የሚሰራ ነው። የመጨረሻ የሚሆነው ዲቃላ የምንላቸውን ፊደሎች አጻጻፍ ማወቅ ነው። እነዚህን ፊደሎች መጻፍ በጣም ቀላል ነው። የምታደርጉት ምንድነው? ካፕስሎክን በማብራት ደብሊው ኤን መጻፍ ነው። ለምሳሌ ቧን መጻፍ የፈለገ ሰው ቢን በመንካት ካፕስሎክ በማብራት ደብሊው ኤን መጫን ነው። ሟን መጻፍም ከፈለጋችሁ ኤምን በመንካት ካፕስሎክ በማብራት ደብሊው ኤን መጻፍ ነው። በዚህ መሰረት ሁሉንም ፊደሎች መቀየር ትችላላችሁ። እማንኛውም ኮምፒውተር ነክተው የማያውቁ ሰዎች ጭምር ጧትና ከሰዓት በተሰጣቸው የ4 ሰዓት ትምህርት ብቻ በአንድ ቀን ያለማንም አጋዥ አማርኛን ጽፈዋል። እናንተም ይሄን መተግበር ትችላላችሁ። ፍጥነታችሁን ደግሞ በመደጋገም በአንድ ሳምንት ውስጥ ማሻሻል ትችላላችሁ። በቀጣዩ ቪዲዮ የግዕዝ ቁጥሮችን መጻፍና አማርኛ ስትጽፉ ፈጣን ለመሆን የሚያስችሏችሁን ቲፖች ማየት ትችላላችሁ። ይህ አሁን ያሳየኋችሁ የአጻጻፍ ስርዓት ብዙዎቻችሁ የምትጠቀሙበት የፓወር ግዕዝ አጻጻፍ ነው። ከኬማን ዴስክቶፕ እንዲሁም ከግዕዝ አይኤምኢ ጋር እስከ 90% የሚሆነውን ተመሳሳይ አጻጻፍ ነው የሚከተለው። ነገር ግን በሞባይላችሁ የእንግሊዝኛ አማርኛን መጻፍ የለመዳችሁ ካላችሁ ግዕዝ አይኤምኢ ሶፍትዌርን እንድትጠቀሙ ነው የሚመክረው። ምክንያቱም እሱ ሞባይላችሁ ላይ ከምትጠቀሙት አጻጻፍ ጋር ተስማሚና ቀላሉ ነው። አማርኛ መጻፍን ከዚህም በተብራራ መልኩ ማየት ፈልጋለሁ የምትሉ ካላችሁ ደግሞ ከዚህ ቪዲዮ በተሻለ በተብራራ መልኩ ዩቲዩብ ላይ ለቀቄላችኋለሁ። እዛ ላይ ማየት ትችላላችሁ። እዚህ ላይ ያስተማርኩበትን የአማርኛ አጻጻፍ የሚያሳየውን ዶክመንት ማግኘት ከፈለጋችሁ ከላይ ባዮ ላይ የቴሌግራም ሊንክ ያለላችሁ ውስጥ በመግባት ዳውንሎድ ማድረግና መጠቀም ትችላላችሁ። ዚዙ ድሜክስ ነበርኩ ከሀው ቱ ድሜክስ።